አሰላሙ አለይኩም ወረህመቱላሂ ወበረካቱ። እስቲ ሀገራችሁ ወግ ባህል የናፈቃችሁ የገጠር ልጆች የታላችሁ ገባ ገባ በሉ። እንግዲህ ዛሬ እኔ የሰራሁት ምሳ በጣም የሚገርም ነው። በመዳም ቤት ሆኖ ይህንን ምሳ መስራት ትልቅ መስዋዕት ያስከፍላል። ግን ደግሞ እኔ መስዋዕት ከፍዬም ሰርቼዋለሁ። ምክንያቱም ስላስፈለገኝና አምሮቴ ሊወጣልኝ ያኔ አምሮት እንደ ሀገራችን ባይሆንም ያው ያኔ ተቅሊድ ያኔ ተመሳሳይ የሚባል ነገር አለ። ብቻ ሴት መሆን ብላት ነው ይባላል። እንግዲህ እኛ ሴቶች ማለት ነው ብቻ በቃ ሴቶች ስንሆን አላህ ሴት አድርጎ ሲፈጥረን እንደመታደል ቁጠሩት ማለት ነው። እና ብቻ ዛሬ እንግዲህ ጎመንና ቅጣ አስፈለገኝ፣ የሀገር ቤት ቅጣ አስፈለገኝ። በኮባ ይሄ በኮባ የሚጋገረው ማለት ነው። እና የገጠርም ልጅ ስለሆንኩኝ ምን ለመስራት አሰብኩኝ? ይኸውላችሁ ዱቄት ትልዬ ቦር የሚለው ወይንም አስፈር ነው አስፈር የሚባለው ዱቄት እንትን አልኩኝ፣ አቦካውኝ። ከዛ እሱን እንደ ቅጣ ለጋግረው ማለት ነው። ሀገር ቤት ይሄ ዘንጋዳ፣ በቆሎ፣ ስንዴ ምናምን ተጨምሮ የሚጋገረው ቅጣ ስላማረኝ ማለት ነው፣ ትዝ ስላለኝ እንግዲህ ጎመን ነው ችግሩ እዚህ ጋር። ያው ጎመን አይገኝም፣ እሱ ቅጣው ይገኛል፣ ጎመን አይገኝም። ጎመኑን ደግሞ ተመሳሳይ ለማድረግ ምን አደረኩኝ? ከስ አደረኩኝ። የከሱን ጥቁሩን እንደምታዩት ይኸው እንደዚህ አሪጌ ያጥቤ እየቆራረጥኩት እየከታተፍኩት ይገኛል። ብቻ ግን ያኔ ምን አለፋችሁ ቀለል ያለ እንደ ሰላጣ ሆኖ በጣም ጤናማ የሆነ ምሳ ነው የተጋበዝ ነው ማለት ነው። እኔና ጓደኛዬ ልትሄድ ነበረ። ብቻ ያው ብዙ ጊዜ ሳሪች ያዝናንቻታለሁ። ያ ቁርስ ገንፎ ሰራውላት፣ ቡና በፋንዲሻ ምናምን አርጌ ጣና ሀገራችንን ምናምን አርጌ በዓልን ለማስተዋወቅ ማለት ነው። ማላረገው ጥረት ብቻ የለም። ግን ደግሞ እናንተ ላይክ ሰብስክራይብ አላረግም ብላችሁኛል። ለምን እንደሆነ አላውቅም። ብቻ ምን አለፋችሁ ዛሬ እንግዲህ በዚህ መልክ እንደዚህ አርጌ ምሳ ጋበዝኳት ማለት ነው። ይኸውላችሁ ከስ እንደ ሀገር ቤት ጎመን እንግዲህ እኛ ስልጤዎችና ጉራጌዎች ከጎመንና እንደዚህ ጎመን ነክ ምናምን በቃ እሱ የሌለበት ቦታ ለመድረስ አንፈልግም። ያኔ ከሱ ጋር ኮንታክት ነው። ስልጤና ጉራጌ ሆኖ ጎመንና ቅጣ ማይወድ ሰው ወይንም ቆጮ ማይወድ ሰው አለ ብዬ አላስብም። ብቻ እኔ ቆጮ አልተገኘልኝም። ግን ደግሞ ቅጣ የሀገር ቤት ጦሮሾ ይባላልና በስልጥኛ እሱን ለማድረግ ሞከርኩኝ ማለት ነው። እኔ የትም ሄጄ የትም ወጌን ባህሌን ለማስተዋወቅ ማረጋው ጥረት ብቻ ያው ኢንሻአላህ አንድ ቀን ይሳካልኛል። አላኩል ያው እንደዚህ አርጌ 5 አርጌ ጥብስ ማለት ነው። የጎመን ጥብስ እንደምንበላ አገር ቤት እንደዚህ አድርጌ የሚገርማችሁ ነገር በጣም ይጣፍጥ ነበረ። በጣም አሪፍ ደግሞ በጣም ይጣፍጥ ነበረ፣ አሪፍ ነበረ። ከዛ እንደዚህ አድርጌ ለጓደኛዬ ስልኳን እየጎረገረች ነበረ፣ ቤተሰቧን እያወራች ነበረ። እንዴ ምንድነው ወሰደው መጥቼ ላገዘሽ ምናምን እያለች። በነገራችን ላይ የሀገሬ ሰዋቸውን በጣም ምስኪን እንደ እናት የሚታዝንልኝ በቃ በጣም ከመላችሁ በላይ ጥሩ ሰው ነበረ። ያው ሆኖ አረብ ጥሩ ነገር አይባልም ያሰኛት ማለት ነው። የኔ የሚጣፋንታ መቼ እንደሚሆን ባላውቅም እንግዲህ ተራሽ እስከቀደመ ድረስ አዝራቼ ላሳፍሽ ብዬ በዚህ መልክ የሀገሬን ወግና ባህል እያስተዋወቅኩኝ አሰናብቻታለሁ ማለት ነው። ውዷን ጓደኛዬ እና እንደዛ ነው። ያው አዲስ መጥቷል እንግዲህ ያው ከተስማሙ እንግዲህ የደወል ምልክት ይጫናሉ ማለት ነው። ጥሩት ሆኖ መጥፎ እንጃ ብቻ አላህ ጥሩ ያደርጋት ባሉና ዱአ አድርጉልኝ። እንደዚህ አርጌ የጎመን ጥብስ ሰራውን አያችሁ እንትኑ ማለት ነው። ይሄ ቂጣው ያምራል ተሳክቶልኛል። በነገራችን ላይ በኮባ አይደለም የጋገርኩት፣ በቃ ዝም ብዬ ይሄ ፎረን ውስጥ አይደለም እንደምታዩት ነው። በቃ ባይልት ነው ስቶፕ በላይ ነው የሰራሁት ማለት ነውና ብቻ አሪፍ ቂጣ ነው የወጣልኝ። ኦ ማይ ጋድ ያላችሁ ምክሩ እኔን ያገባውማ በጣም ተታድሏል በጣም ማለት ነውና
ስንጥኛም ላወራ ነበረ። ሰው እንደዚህ ሆኖ ምሳችን በዚህ ሁኔታ አልቋል። ከአማራችሁ ሰርተሽ ላክልኝ በሉኝ ያላችሁ በሳውዲ አረቢያ ከሆናችሁ ሰርቼ የጎመን ጥብስ ያማራችሁ ማለት ነው። እና አሁን ይሄ ነገር ይሄ ምግብ ነው ብላ በቃ ትላላችሁ እናንተ ማለት ነው። ምንም ሰርታችሁ የማታውቅ ሁላ ማለት ነው። እና ለማንኛውም ላይ ታደርጉ ዝም ብላችሁ ታችሁና ጥሩ አይደለም። ኦኬ ስለዚህ አያችሁ ይሄ ነው ከስ በቃ ይሄ ማለት ነው። ከስ ኖርማል ነው። ከስ ይሄ ሊገባችሁ ነው። እንደዚህ ማሳያችሁ ምንም የጨመርኩበት ነገር የለም። ግን ሲጎመን ማለት ነው ከስ አርጋችሁ ነው ከስ ነው ከዛ ታናለፋችሁ እንደዚህ ነው ከሳችን ነበር የሰራሁት። እንደዚህ ደግሞ የራሴ ፈጠራ በሌላ ቪዲዮ እርግጠኛ ነኝ ብዙዎቻችን ነው የኔ ቤት መዳሜን ልጠይቃትና ለሁለት እንስራ ማለታችሁ አይቀርም። እኔ ከኔ ጋር የምትሰሩ ልጆች ማለት ነው እንደመታደል አይቤ እሰራለሁ መዳም ቤት ሁሉ ነገር ኦኬ። ምን ብርቅ ነው ወይ ልትሉ ትችላላችሁ። አዎ ብርቅ ነው። አንዳንዴ እያወቅን ሰርተን እንበላ ራሳችንን ጣልቃል ያደረግን ማለት ነው። ስለዚህ ብርቅ ነው ማለት ነው። አሁን ይሄ በስሏል ላይ ቀረ አይደል? ይቀር አልበስ